እዚህ መጥተው ተመሳሳይ ንቅሳት በእጃቸው ላይ ተነቅሶ ነበር አስታውሳለሁ። ስርዓት ችግር አለ እንዴ? ምንድን የሆንከው? ስርዓት እባክን አንድ ጊዜ ጀልዮ። ምን እያደረክ ነው አቶ ስርዓት? ምን እያደረክ ነው? ያዙ አቶ ስርዓት እባክን አቁም። አቶ ስርዓት እባክን ተው። ስርዓት እባክን ተው። ልቀቁኝ፣ እገለዋለሁ። ልቀቁኝ፣ እገለዋለሁ። ስርዓት እባክን ተው። ስርዓት ተረጋጋ፣ እባክን ተረጋጋ። እገለዋለሁ። ልቀቁኝ፣ እገለዋለሁ። ስርዓት ያንን የአያትን የፒያኖ መምህር ካልገደልኩት ብሎ ደብድቦት አንቆት ሲያሰቃየው ወንድሙና ዝግጅቱ ላይ የነበሩ ሰዎች መጥተው ሰውየውን ሕይወቱን ታድገው ከቆይታዎች በኋላ ደግሞ ፖሊሶች መጥተው ስርዓትን ይዞት ወደ ፖሊስ ጣቢያ ወስዶት ያስሩታል። አቶ ስርዓት ዋስትና ተጠናቋል። እዚህ ላይ ፈርም መሄድ ትችላለህ። እዚህ ላይ እንኳን ደስ አለ፣ ነፃ ወጥተሃል። እና ማለቴ አታመሰግነኝም? ለምን ነው ማመሰግንሽ? በእኔ ምክንያት እኮ ነው ከስር የተፈታው። እኔ ዋስ ስለሆንኩ ነው አንተ የተፈታው። ስለዚህ ተሳስተሻል ማለት ነው። በማይመለከትሽ ነው የገባሽው። ጠበቃዬ ሁሉን ነገር ሊጨርስ ይችል ነበር። ጠበቃም ቢሆን ዋስ የሚሆንልህ ሰው እያፈላለገ ነበር። ያ ሰው ምንድን ያደረገ? ሰውየውን ራሱን ሄደሽ ብትጠይቂ ጥሩ ነው። ሰላም አቶ ካን፣ የልጅ ሀያል የፒያኖ መምህር አድራሻውን ፈልጌ ነበር። ምን እያረግሽ ነው? ስልኩን ስጪኝ። ምን እያረግሽ ነው? አቶ ስርዓት አያስፈልግም፣ አድራሻው አያስፈልግም። ስልኩን ስጪኝ ብዬሻለሁ። ምን እየሰራሽ ነው? ስልኩን ስጪኝ። አልሰጥም፣ ምክንያቱም የተሳሳተ ነገር እያረክ ነው። ምን እያልሽኝ ነው? አዎ ያ ሰውዬ የካድር አባት አይደለም፣ ተሳስተሃል። ቆይ አንቺ እንዴት አወቅሽ? አናግረሽው ጠይቀሽው ነበር እንዴ? አዎ መጠየቅ ነበረብኝ፣ ጠየቅኩኝ። መምህሩ በጣም ደንግጧል። በተፈጠረው ነገር በጣም ደንግጧል። ስለዚህ ጉዳይ ምንም የሚያውቁ ነገር የለም። ይኸውልሽ አንቺ የማታውቂው ብዙ ነገር አለ። ስለ ንቅሳቱ ነው አይደል? ንቅሳቱን ቢሆን እሱ አይደለም ማለት ሲጀመር። ይኸውልህ መምህሩ አንተ ባረክበት ነገር ራሱን ጥፋተኛ አድርገው በጣም ደንግጧል። ከዛ ግርግር በኋላ ተመልሶ መጥቶ ስራዬን መቀጠል እችላለሁ ብሎ ጠይቆኝ ነበር። ስለ ንቅሳቱ ንገረኝ፣ እንዴት ሆኖ ነው እሱ ያለው ነው? ይኸውልህ ባለቤትና የክድር አባት የተነቀሱት ንቅሳት ላይ ከስዕላቸው አጠገብ ቁጥር አለ። ልክ ነሽ፣ 10 12 በሚገባ ልክ ነህ። ነገር ግን የመምህሩ ንቅሳት ላይ ምንም አይነት ቁጥር የለው። በተጨማሪም ይሄ የደበደብከው ምስኪኑ መምህር ባለትዳር ነው። ቆይ ይህንን ሁሉ ነገር እኔ እንዴት ነው ማረጋገጥ የምችለው? በፈለክበት ሰዓት አድራሻውን ብትጠይቅ እኔ እሰጣለሁ። ቤቱ ድረስ ሄደህ ልታናግረው ትችላለህ። ከፈለክ ደውለህም ልታወራው ትችላለህ። እሺ፣ ነገር ግን ከዚህ በኋላ በእኔ ጉዳይ ጣልቃ አትግቢ። የኔን ጉዳይ ለእኔ ተይ። በጣም ይገርማል። አመሰግናለሁ ማለት እንደዚህ ከባድ ነገር ነው? ምን አይነት ሰው ነው? አምላኬ ድረስ። ስርዓት ወደ ቤት መጥቶ ትልቁን ዝግጅቷን ያበላሸባትን አያትን ይቅርታ ለመጠየቅ ይሞክራል። ልጄ ይገባኛል፣ የደስታሽን ቀን አበላሽቻለሁ፣ ይቅር በይኝ። እውነት በተፈጠረው ነገር አዝነ ነው ይቅርታ የምትጠይቀኝ አባዬ? አዎ ልጄ፣ ለአባትሽ ይቅርታ አድርጊለት። አጥፍቻለሁ፣ ዝግጅትሽን አበላሽቻለሁ። ምን ያክል እንዳሳዘንኩኝ አውቃለሁ። አታውቅም አባዬ፣ ምንም የምታውቀው ነገር የለም። ለዚህ ቀን ብዬ ዓመቱን ሙሉ ስለፋ ስለማመር እንደነበረ ታውቃለህ አባዬ። አንተ ምንም አታውቅም። እዛ መድረክ ላይ ለመውጣት ክፍራቴ ጋር ምን ያክል እንደታገልኩኝ እኔ ነኝ የማውቀው። አንተ ምንም አታውቅም። ይኸውልሽ የኔ ልጅ፣ በቃ አባዬ በቃ። አንተ በዛ ሁሉ ህዝብ ፊት ለፊት ነው ያዋረድከኝ። ድካሜን ልፋቴን ገደል ከተሃል አባዬ። አንተ እኔን አዋርደኛል አባዬ፣ አዋርደኛል። እማዬ ብትኖር ይህ ሁሉ ነገር አይፈጠርም ነበር። ምን አለ በእናቴ ቦታ አንተ እዛ ብትሆን? ምን አለ እዛ ኮማ ውስጥ አንተ ብትሆን? አልወድህም፣ እጠላሃለሁ አባዬ። አንተ እኛ የምናውቀው ያ እናታችን የሚወዱ አባታችን አይደለም። አንተ እኛ አባት አይደለም። አቶ ስርዓት ምንድን ነው? ምን ፈለግሽ? ማለቴ መሽቷል፣ ብርድ ነው። በዛ ላይ እዚህ መሆነ ጥሩ አይደለም። ውስጤ ከምሰማኝ ህመም በላይ ብርዱ አይጎዳኝም። እንደዚህ እንኳን አይሰማ። ዛሬ የምወዳት ልጅ አያት ምን እንዳለችኝ ታውቂያለሽ? ምን አለ በማየ ቦታ አንተ ሆስፒታል ብትገባ፣ አንተ እዛ ኮማ ውስጥ ብትሆን ምን አለ አለችኝ። አልወድህም አለችኝ። እኛ የምናውቀው የምንወደው አባታችን አይደለም አሉ። አቶ ስርዓት፣ እኔ እንደሚመስለኝ
ወላጆች እንደዚህ ናቸው። ልጆቻቸው የእነሱን ህመም ሳያዩ በእነሱ ላይ ምንም ቢሉ ህመማቸውን ደብቀው ለልጆቻቸው ስሉ ብዙ መስዋዕት ይከፍላሉ። ሁሉን ነገር ያደርጋሉ። አንተም እያረክ ያለው ያንን ነው። ምናልባት አንድ ቀን አንተ ለእነሱ ያረክላቸውን ነገር ሁሉን ነገር ሊረዱ ይችላሉ። አንድ ቀን ይገባቸዋል። አይመስልም? አሁን ምናልባት አንድ ቀን ሁሉን ነገር ይረዳሉ። የስርዓት ልጆች አያትና ያስሚን እናታቸውን ለማየት በጠዋት ተነስተው ወደ ሆስፒታል ሲሄዱ ዜነብም ይህንን አጋጣሚ ተጠቅማ ካድርን ወደ ሆስፒታል ይዛት ትመጣለች። ካድር ለመጀመሪያ ጊዜ እናቷን ታያታለች። የእናቷን ጠረን ታሸታለች። ስርዓት ከልጁ ይቅርታ ለማግኘት ልጁን ለመካስ የተለያዩ ነገሮችን እያደረገ ነው። የልደት ዝግጅቷንም ሞቅ ባለ ሁኔታ በበርካታ ተጋባዥ እንግዶችና በቤተሰቦቿ ፊት ለፊት ውድና የሚያምሩ ስጦታዎች እየተሰጡላት ልደቷ በሚያምር ሁኔታ እየተከበረላት ይገኛል። ዜነብ ልደቱን ለማድመቅ ላይታች ስትል ሽሩ ጉድ እያለች፣ በዚህ መሃል ትንሿ ካድር ተረስታለች። ካድር ወደ ልደቱ ዝግጅት ለመቀላቀል ፈልጋ ነገር ግን የሚጋብዛት የሚጠራት ሰው አጥታ በርቀት ቆማ ዝግጅቱን ትመለከታለች። ትንሿ ካድር እንዴት ነሽ? ደህና ነኝ። ቆይ ማን ነው ወደዚህ ይዞሽ የመጣው? ከእህቴ ዜነብ ጋር ነው ወደዚህ የመጣሁት። እህቴ ስቲ እውነተኛ እህትሽ ነች ዜነብ? ካድር ንገረኝ እንጂ። ቆይ ወላጆችሽ የት ናቸው? እናትሽ ማነች? አይ ይህንን እንድናገር አይፈቀድልኝም። ካድር አንድ አዳምጪኝ። ካድር ዜነብ በመጨረሻም ከስራዋ መለስ ስትል ካድርን ስታስታውስ ካድርን ማግኘት አልቻለችም። የት ገባች እያለች ቤቱን ሙሉ እያንዳንዱ ክፍል ካድርን እየፈለገች አንደኛው ክፍል እየወጣች እያለ ድንገት መሬት ላይ ተደርድረው የተቀመጡ መጽሐፎች ያደናቀፏትና መጽሐፎችን ትበትናለች። ዜነብ እየተደናገጠች መጽሐፎችን ወደ ነበሩበት እያስተካከለች፣ በዚህ መሃል ድንገት ከአንደኛው መጽሐፍ ውስጥ የተደበቀ አንድ ስልክ ታገኛለች። አምላኬ ድረስ! ይሄ ምንድን ነው? የማን ነው? ምናልባት የአቶ ስርዓት ሚስት የደበቀችው ስልክ ይሁን? አዎ የእሷ ነው። የእሷ መሆን አለበት። ዜነብ ግራ ቀኙን እያየች ፍራ ተባ እያለች ስልኩን ለመክፈት ትሞክራለች። ፓስወርዱን ሰብራ መግባት ይከብዳታል። የሁለቱም ንቅሳታቸው ላይ ቁጥር ነበር 1012። ዜነብ እዛ ንቅሳት ላይ የነበረውን ቁጥር ስርዓት የነገራትን አስታውሳ እሱን ቁጥር ስታስገባ ስልኩ ይከፈታል። ዜነብ ስልኩን ስከፍተው በተመሳሳይ ቁጥር ተደጋግሞ ተደውሎበት ትመለከታለች። ማን ነው ይህን ሁሉ የደወለው? ምናልባት የካድር አባት ይሁን? አዎ እሱ ይሆናል። ምንድን ነው ማድረግ ያለብኝ? ዜነብ በተደወለበት ስልክ ቁጥር መልሳ ስትደውል ስልኩ ይነሳል። ነገር ግን ከስልኩ የሚመጣው ድምፅ ቤት ውስጥ ያለ የሀያት ልደት ድምፅ ነበር እያስተጋባ የነበረው። ምን? እዚህ ቤት ውስጥ ነው ማለት ነው? የካድር አባት? ማን ነው የካድር አባት? ማወቅ ይኖርብኛል። የት ነው? መታ አንሳ ስልኩን አንሳው። አቶ ስርዓት ማወቅ አለበት። ለአቶ ስርዓት መንገር ይኖርብኛል። አቶ ስርዓት! ዜነብ ምንድነው? ችግር አለ እንዴ? ለምንድነው እንደዚህ የምትሆኚው? አቶ ስርዓትን ፈልጌ ነው። እሱን ማግኘት ይኖርብኛል። ምንድነው? ችግር አለ እንዴ? አቶ ስርዓትን ማግኘት ፈልጋለሁ። በአስቸኳይ ማግኘት ይኖርብኛል። ወይዘሮ ዜነብ ዝግጅቱን እየበጠበሽ ነው። ምንድነው የሆንሽው ነገር? ለምንድነው ማትነግሪኝ? አቶ ጃን ምን መሰለ፣ የካድር አባት እዚህ ነው ያለው። ምንድነው የምትይው? ቆይ እንዴት አወቅሽ? አቶ ጃን እሱ አስፈላጊ አይደለም፣ ግን ስርዓት የሚፈልገው ሰው የካድር አባት እዚህ ነው። እህቴ ያችን ሴት አስታወሻት እንዴ? እኔ እንጃ፣ እኔ አላቃትም። ማነች? እማዬ የውሃ ገንዳ ውስጥ የወደቀችበት ቀን እኔና አንቺ ፈረስ መጋለቢያው ጋር እያለን ከአባዬ ጋር ስታወራ ስትከራከር የነበረችው ሴት ነች። እና እህቴ ምንድን ነው? ምን ሆነች ታዲያ? እህቴ አትሞኝ እንጂ የሆነ ነገር አላት። ከአባዬ ጋር አንድ ነገር አላት እቺ ሴት። ቆይ አንቺ ቤርክ የደበቀችው ስልክ እንደሆነ በምን አወቅሽ? አቶ ጃን አሁን አንተን እሱን ላስረዳ ጊዜ የለኝም። በፍጥነት አቶ ስርዓትን ማግኘት ይኖርብኛል። አቶ ስርዓት የት ነው ያለው? እሱን ማግኘት ይኖርብኛል።
መጀመሪያ ተረጋጊ። መረጋጋት ይኖርብሻል። መረጋጋት አልችልም። አቶ ስርዓትን በፍጥነት ማግኘት ይኖርብኛል። አቶ ስርዓትን በፍጥነት ካላገኘው ሰውየው ያመልጥብናል። ቆይ ሰውየው ማን ነው? ማን ነው ሰውየው? አላቅም። እኔ ምንም ማውቀው ነገር የለም። ነገር ግን የማውቀው ሰውየው እዚህ ውስጥ እንዳለ ነው። ሰውየው እዚህ እንዳለ ብቻ ነው ማውቀው። ይኸውልሽ ዜነብ፣ ባለፈው አያት ዝግጅቷ እንደተበላሸ ታውቂያለሽ። አሁንም በድጋሚ ይሄ ዝግጅቷ እንዲበላሽ ማድረግ የለብንም። ረጋ ብለን ይህንን ሰውዬ እናገኘዋለን። መጀመሪያ አንቺ ተረጋጊ። እኔ ደግሞ የሚታየኝ አቶ ስርዓትን በፍጥነት ማግኘት እንዳለብኝ። እኔ ደግሞ ልንገርሽ፣ አቶ ስርዓትን አግኝተሽ ይህንን ጉዳይ ከነገርሽው ቤተሰብ ሙሉ ይበተናል። ሁሉም ነገር እንዳልነበረ ነው የሚሆነው። ምን እያልክ ነው አቶ ጃን? ያን የፒያኖ መምህር እንዴት አድርጎ ወንድሜ እንደደበደበው ያንን ሰውዬ ሊገለው ነበር። አሁን ደግሞ እዚህ ዝግጅት ላይ የካድርን አባት በትክክል ካወቀ ሰውየውን ይገለዋል። እውነቴን ነው ምልሽ፣ ወንድሜ በፍጹም ያንን ሰው አይተውም። ከዛ እስር ቤት ይገባል። ቤተሰቡ ሁሉም ይበተናል። ልጆቹ ያለ አሳዳጊ ይቀራሉ። ያንን ነው የምትፈልጊው አንቺ? አቶ ስርዓት እንደዛ አይነት ሰው አይደለም። እንደዛ አያደርግም። ለምንድን ነው ማይገባሽ? ያንን የፒያኖ መምህር ምን እንዳደረገ አላየሽም? ያ ሰውዬ ሊሞት ነበር እኮ። አሁን የካድርን አባት በትክክል ሲያውቅ ምን የሚያደርግ ይመስልሻል? ዝም ብሎ የሚለቅ ይመስልሻል? አላቅም፣ ግን ደግሞ ያ ሰውዬ መታወቅ ይኖርበታል። ከቅድም ጀምሮ ስልኩ ላይ ሲደውል ስልኩን አያነሳም ነበር። አሁን ደግሞ ጭራሽ ስልኩ ዝግ ሆኖብኛል። ይኸውልሽ፣ እኔም ማዳመጥ ይኖርብሻል። ከማንም በላይ ለወንድሜ የምጨነቀው አንድ እኔ ነኝ። ሌላው ቀር ስለ ካድር ጉዳይ ከእኔ ውጭ ለማንም እንዳልነገረ ታውቂያለሽ። የወንድሜ ምስጢረኛው ነኝ። ምስጢሩ እንዳወኩኝ ሁሉ ችግሩ ችግሬ ነው። ወንድሜ ሳያቅ ይህንን ጉዳይ እኔና አንቺ መፍታት ይኖርብናል። እባክሽን ቤተሰቡ እንዲበጠበጥ አታርጊ። አዎ ስርዓት ችግር ውስጥ መግባት የለበትም። ግን እኮ ይሄ ጉዳይ ስርዓት ብቻ አይደለም፣ የካድርም ጉዳይ ነው። ካድር አባቷን ማወቅ አለባት። አባቷን የማወቅ መብት አላት። ዜነብ አዳምጪ። ዜነብ፣ ይኸውልሽ የደደብ ስራ እንዳትሰሪ። ቆይ ምን ልታደርጊ ነው? ማድረግ ያለብኝ ሁሉ አደርጋለሁ። ከፈለኩ ሁሉንም እየዞርኩ ጠይቃለሁ። የሁሉንም ስልክ ያለው። ቆይ ያ ሰውዬ ማን ነው? ዜነብ ረፊ ቁሚ። ዜነብ አይሆንም። ለምንድን ነው የማይሆነው? ይሆናል። ለብቻው ቆሟል። ተመልከተው። ስልኩን ደግሞ ጠረጴዛ ላይ አስቀምጧል። እዩ እንጂ። ዜነብ አይሆንም። እሱ አይደለም እያልኩሽ ነው። ለምን ንገረኝ እንጂ። ዜነብ አዳምጪ። ዜነብ አቶ ስርዓት አምጥቼልሃለሁ። ይሄው ሁሉንም ቅጂዎቹን ያመጣህልኝ። አዎ በጣም ጥሩ። አሁን ያ የማይረባ ማን እንደሆነ እናውቃለን። ማን ነው ሰውዬሽ? ሁሉንም ነገር አሁን ማወቅ አይገርም። ማን ነው ከእኛ እየተደበቀ መጥቶ አንቺን እየጠየቀ ያለው? ማን ነው? ምን? አይሆንም፣ በፍጹም አይሆንም። ይሄ አይሆንም። ወንድሜ ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ የበደል አበባ ተወዳጁ ተናፋቂው ድራማ ክፍል 5 ይህንን ይመስል ነበር። እንዴት ነበር? ሀሳብ አስተያየቱን አስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? እውነት በመጨረሻም የካድር አባት የስርዓት የገዛ ወንድሙ ጃን የሚባለው ይሁን? ዜነብስ የካድር አባት ላይ በግሏ ትደርስ ይሁን? ስላገኘችው መረጃስ ለስርዓት ትናገራለች ወይስ የስርዓት ወንድም ያስቆማታል? እነዚህና ሌሎች በርካታ አጓጊ መሳጭ ምርጥ ቲንቶች፣ ምርጥ ክፍሎች ሁሉም ከፊት ይጠብቁናል። ሁሉንም አብረን በጋራ የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን ምርጡን ተወዳጁን ተናፋቂውን ድራማ የበደል አበቦች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን ላይክ ባደረጋችሁ ቁጥር የምንለቃቸው ቪዲዮች በጠቅላላ ወደ እናንተ ጋር ቀደም ብሎ ወደ እናንተ ጋር ደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይን ከውት ደጋ ይለፉት። ሀገሬ ሰላም ትሁን።